ደፋሬን ይቅር አልኩት ክፍል 1። ደፋሬን ይቅር አልኩት። ህይወትን በምንም አይነት መልኩ ያበላሸ ሰው ይቅር ማለት ይከብዳል አይደል? እኔ ግን አደረግኩት። ይኸውላችሁ ታሪኩ እንዲህ ነው። የሁለተኛ ደረጃ ተማሪ ሆኜ ሰፈራችን ውስጥ የሚኖር መልካምነቱ በሰፈር ሴትና ወንድ ሁሉ የተወራለት ተከራይቶ የሚኖር አንድ ሰው ነበር። ታዲያ ይህ ሰው በጣም ዘናጭና ጥሩ ስራ አለው፣ መኪናም አለው። ሰውየውንም ሲራመድ ሆነ መኪና ሲነዳ ብታዩት የኢትዮጵያ ምድር ጠባው ዓለምን በሙሉ በንቀት እየተመለከተ እስኪ ጠጋ ዞር በሉ ለፍበት ልንዳበት የሚል ጢባርና ንቃት በደንብ የሚነበብበት አይነት ሰው ነው። ታዲያ የሰፈሩን ሴት በሙሉ አድኖ እያታለለ እሺ ያሉትን በሰላም እምቢ ያሉትን ደግሞ በግድም ቢሆን እየተገናኘ ይተዋቸዋል። የሰውየው ትክክለኛ ማንነት ያልገባቸው ሰዎች ሁሉ እረ ሴቱ ለዚህ ሰውዬ ገላቸውን ገብረው ጨረሱ እየተባለ እንደ ለግጥ ይታማል። ታዲያ ይህ ሰውዬ ብቻውን አይደለም። የሱ አገልጋይ ማለትም ያዘዘውን ሁሉ የሚያደርግለት የሚላክለት ከስሩ የማይጠፋ የራሱን ህይወት ትቶ የሱን ኑሮ ከነ ኃጢያቱ የሚጋራለት ጥሩ አሽቃባጭ ነበር። ታዲያ አንድ ቀን በጠዋት ወደ ትምህርት ቤት ሲሄድ ይህ ተላላኪው ሰውዬ በጥፊ በርግጫ እያለ ወደ ሰውየው ቤት ወስዶ አስረከበኝ። ይህን ሁሉ ሲያደርግ ሰው በሰፈሩ በሀገሩ የለም ትሉ ይሆናል። ነገሩ እንዲህ ነው። እኔ ክፍለ ሀገር ልጅ ነኝ። እናትና አባቴን በሞት ስነጠቅ አዲስ አበባ መጥቼ ግማሽ ቀን እየተማርኩ ግማሽ ቀን እሰራለሁ። ወጪ ለመቆጠብ ከሌሊቱ 11 ሰዓት ተነስቼ ነው በእግሬ ወደ ትምህርት ቤት የሚሄደው። ታዲያ ተላላኪውም በዚህ ሰዓት ነበር አግኝቶ ወስዶ ያስረከበኝ። ስገባ ሰውየው በቁምጣና በቲሸርት ሆኖ በሰከረ አንደበቱ አንቺ ኩራተኛ አሁን በእጄ ገባሽ በጸባይ ወይስ በዱላ ብሎ ፈርጠም ያሉ ዱላ ካልጋው ላይ አንስቶ በእጁ የያዘውን ዱላ እያሻሸ በያ ምረጪ አለኝ። ተዘበራረቀብኝ። ተላላኪው ከመቼው በሩን ዘግቶ ሄዷል። በእናት በፈጠረ ተወኝ፣ ህይወቴን አታበላሽ፣ የሙስ ልጅ ነኝ ብዬ መለማመድ ጀመርኩ። የሹፈት ሳቅ እየሳቀ ድንግል ነኝ እያልሽ ባልሆነ በዱላው አንድ ትከሻዬን ቆንጆ አድርጎ አቀመሰኝ። ሰውነቴ ዛለ። ድምጽ ያልባ ለቅሶ እንኳን አላሳዘነውም። ዓለም ዞረብኝ። እሱ ራይም የለው። ማድረግ የሚፈልገውን ሁሉ ለማድረግ ኮንዶምን እያጠለቀ ቶሎ በይ አውልቂ ልብስሽን እያለ በዱላው ደጋግሞ እንደሰረቀ ሌባ ይደበድበኝ ጀመር። መንቀሳቀስ አልቻልኩም። ዱላውን አስቀምጦ ልብሴን ግማሹን ቀዳዱ ግማሹን ደግሞ አውልቆ ሰፈረብኝ። ርህራሄ የሌለውን ለሰይጣን የሚገበር መሳይ ዝሙቱን በደስታ ፈጸመብኝ። ድንግሌን ሳልፈቅድና ሳልወድ በግድ ክብሬን ነጠቀኝ። እንደፈለገ ከተጫወተብኝ በኋላ ቶሎ ለባብሽና ውጪ እንዳላይሽ፣ ትንፍሽ ብቲ ደግሞ የሚከተልሽን ታውቂያለሽ። ለነገሩ ሰው ማያምንሽም። ቶሎ ለባብሽ እና ውጪ። እንባዬን ካይኔ ደሜን ከብልቴ ቁስሌን ደግሞ ከልቤ እያዘራሁ ወደ ቤቴ ሄድኩ። ህመሙን አልቻልኩት። ግራ በመጋባት ውስጥ ሆኜ ገላዬን የመላጥ ያህል ታጠብኩት። ያልጸዳ መንፈስና ገና ትኩስ ቁስል ይዤ አባይ ፏፏቴ ራሱ ብሄድ በወቅቱ የምጸዳ ያህል አይመስለኝም። ብቻ ቀስ በቀስ ወደ ራሴ ስመለስ ያቋረጥኩትን ትምህርቴን ቀጠልኩ። ከዛ መክሰስ ፈለኩኝ። ግን ማን ያምነኛል? እሱ የተከበረ ትልቅ ሰው ነው። ህግ ስለኔ ወይስ ለሱ የሚቆመው? ደሞስ ምን ማስረጃ አለኝ? ፈጣሪ ካላጋለጠው በቃ ቤቴ ውስጥ በርከክ ብዬ አምላኬ ፈጣሪ ሆይ እኔ አቅመ ደካማ ነኝ፣ አቅምም ሀብትም የለኝም። አንተ ግን ሁሉን ትችላለህ። የደረሰብኝን ሁሉ አይተሃል። እናም ክሴም አንተ ጋር ነው። ይሄን ሰውዬ ላንተ ከስሼዋለሁ። ካንተ በላይ የእውነት ፈራጅና ዳኛ ከየትም አይመጣምና የለምም ብዬ ክሴን ለፈጣሪ ያቀረብኩ። አሁን ከፍተኛ ረፍት ተሰማኝ። ሸክሜን ያራገፍኩ ያህል ሰውነቴ ቀለለኝ። ተነፈስኩ። ዝም ብዬ አለማዬ ላይ አተኮርኩ። እኔም ብዙ አመታትን አሳለፍኩ። ህይወት ቀንታኝ
ትምህርቴን ጨርሼ ካሰብኩት ደርሼ የአንድ የመንግስት ባለስልጣን ሆኜ ህይወቴን መምራት ጀመርኩ። ቆየሁ። ታዲያ አንድ ቀን ዘመናዊ መኪናዬን እያሽከረከርኩ ጓደኛዬን ለመቀበል ወደ አዲስ አበባ አየር ማረፊያ እየሄድኩ ቦሌ አካባቢ ስደርስ አንድ ከመንገድ ዳር ቁጭ ብሎ የሚለምን ሰው አየሁ። ደነገጥኩ። ያስደነገጠኝ ለማኝ ማየቴ ሳይሆን ደፋሬ ለማኝ ሆኖ ማየቴ ነበር። መኪናዬን ከአንድ ጥግ አቁሜ ሁኔታውን ሁሉ አየሁ። ጸሎቴ ትዝ አለኝ። ድንገት ሁለት ሰዎች ከሱ በኩል እየመጡ አይ መጨረሻዬን አሳምርልኝ የሚለው ጸሎት እኮ ቀልድ አይደለም፣ እዩኝ ደብቁኝ ያመጣል እያሉ አለፉ። ይህ ይቅርታ ብዬ አንዱን ጠራሁትና ይህ ሰውዬ ማን ነው ጠየቅኩት። እነሱም እኔ የማውቀውን ታሪክ ደግሞ ነገሩኝ። በኋላ አሁን ግፉ መልሶ ጠልፎ ጣለው፣ እንዴት ክተኛ ሰው ነበር መሰለሽ፣ ስንቱን አስለቅሷል፣ ያኔ ይበለው ብለው ተሰናብተውኝ አለፉ። በረጅሙ ተንፍሼ አምላኬ ለካ እውነት ትሰማለህ፣ ዳኝነትህም ፍርድህንም አየሁ፣ እኔ ደግሞ አሁን ላንተ ብዬ ይቅር ብዬዋለሁ ብዬ ጸሎቴን ከምስጋና ጋር አድርሼ ጉዞዬን ቀጠልኩ። ለካ ከሰው ፍርድ የፈጣሪ ፍርድ ያስፈራል፣ አያዳላም አልኩ። ከዛች ቀን በኋላ እኔም ለወንድ ያለኝን ጥላቻ ተውኩ። ህይወት ከፈጣሪ ድጋፍ ምንም ናት። ይህን ስል ደፋሪዎች ሁሉ በይቅርታ ይታለፉ ማለት አይደለም። ግን ደፋሪዎች ትክክለኛ ቅጣት እንዲያገኙ ፍርድ ቤቱ ዳኝነቱን በተደፋሪዎች ቢያስዳኝ ባይ ነኝ። ምክንያቱም መደፈር የሚያመጣውን የአእምሮ ቁስለት ከተደፈረው ሰው በላይ ማንም አያውቀውም። ይቀጥላል።